ሰላም ዳንኤል እባላለሁ። ቪዲዮ አራተኛ ዓመት የዩኒቨርሲቲ ተማሪ ነኝ። ቪዲዮ ኤዲት አደርጋለሁ እናም ደግሞ በዚህ ዩቲዩብ ቻናል ደግሞ በህይወቴ ውስጥ የሚያጋጥሙኝን ነገሮች አሳያችኋለሁ ማለት ነው። አሁን ለምሳሌ ሁላችሁም ይህን ዳቦ የበላው ነው። እንደምታየው ዳቦ የበላው ነው። ይህ ዳቦ የግቢ ዳቦ ይባላል። ብዙዎቹ በደረቁ የመብላት አቅም የላቸው ማለት ዳቦውን በደረቁ የመብላት ችሎታ የላቸውም። እኔ ግን ላለፉት ብዙ ጊዜያት ዳቦውን በደረቁ ስበላው ነበር። እንብላው እንደዚህ አሪፍ ነው እንጂ እና ምሳ አሪፍ ነበር። ዛሬ ቀን በጣም ውሎ አሪፍ ነበረ። በሩን አልዘጋሁትም። በጣም አሪፍ ነበር። ማንበብ ያለብን ሁሉ ነገር አንብበናል። ፕላስ ቲንክስ ብዙ ሀሳብ ሲመጣብኝ ነበረ እነግራቸዋለሁ። የመጀመሪያው ሀሳብ በዚህ ቪው አታገኝም፣ ስለዚህ ሾርት ጀምር የሚል ነበር። ሾርት እንጀምራለን። በቅርብ ቀን ጠብቁ። ሾርት እንጀምራለን። ይሄ አንደኛው ነው። ሁለተኛው ቢቀርብስ የምን ስሜት ነበር? ሁላችሁም ፊት ታውቁታላችሁ ብዬ አስባለሁ። ምን ነገር ሲጀምሩ ትንሽ ቆይታችሁ ቢቀርብስ የሚል ስሜት ይሰማቸዋል። ያን ስሜት ተሰምቶኝ ነበር እስካሁን። እነዚህ ሁሉ አልፈን ነው እዚህ የምንደርሰው። ይህን ሁሉ ስሜት ተቋቁመን ነው እዚህ የምንደርሰው። እርግጠኛ አይደለሁም የሪቪውን ማን እንደሆነ ይላል። ፎከስ ማድረግ መቻል ማለት የሚመጡብንን አድቫንቴጆች የሚመጡብንን ኦፖርቹኒቲዎችን ኖ ብሎ መመለስ ነው ይለናል። ምንም የተሻለ ኦፖርቹኒቲ ቢኖር ምንም የተሻለ ነገር ቢኖር ኖ ልንል ይገባናል። እንደዛ ስናደርግ ስኬት ይመጣል የሚል ሀሳብ አለኝ። እንደዛ ነው እና ዳቦን እንደምታዩት እንደዚህ ያደርሰነዋል። ዳቦ እንዲህ ድብነት አድርጎ አይበላም። ከዚህ አያችሁ ቀለል ይላል። ደረቅ ዳቦ ይላል። ደረቅ ዳቦ በጣም የሚጣፍጥ ዳቦ ነው። ይህ ነበር ይመስል ሁላችን። ነገ ኢንተርናሽናል ማርኬቲንግ የፋይናል ኤግዛሚኔሽን ይኖረናል። ይህን በማስመለከት ጠዋት ጀምሮ ለማንበብ ስሞክር ነበር። ሌሊት ነበር ለማንበብ ያሰብነው። ሌሊት ግን ሊሳካልን አልቻለም ነበረ። ከጊዜ መጣበብ አንጻር ይሁን እንጃ። ጀነራሊ ሌሊት በጣም ደክሞኝ ነበረ። ትናንት ቤት ትንሽ ስለገባሁት ሌሊት ልነሳ አልቻልኩም። ከሁለት ሰዓት ጀምሮ ሳነብ ቆይቻለሁ። ኦልሞስት ከ75% በላይ የሚሆነውን ከበር አድርጌ ያለው እስካሁን። ከአሁን በኋላ ሪቫይዝ ማድረግ ነው። ጀነራሊ እየጨራረስን ነው። እሱና ሌላ የማድረግ ነው። በዛ ቪዲዮዎችን ይህን ማስ አልነግራችሁ እሱን እነግራችኋለሁ በሌላ ቪዲዮዎችን አፕሎድ ማድረግ አለብን። አፕሎድ አድርገናል። ቪው 0 ነው። 2 ቪዲዮዎችን አፕሎድ አድርገናል። የመጀመሪያው ነው ላይክ ፐብሊሽ የተደረገው። ሁለተኛው ፐብሊሽ የሚደረገው 15 ሰዓት ማለት ወደ ማታ 11 ሰዓት አካባቢ ነው። ቪው እንደማይኖረው በእርግጠኝነት ለመናገር እሞክራለሁ። አሁን ቪዲዮ ፕሮዲስ የምናደርግበት ጊዜ ነው እንጂ ቪውን የምናይበት ጊዜ አይደለም ብለን
በእርግጠኝነት ተማምነን ቪዲዮዎችን እንሰራለን ማለት ነው።